ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ የምቆየው ፍጹም ተሾመ። በቦንጋ ከተማ በሁለተኛው ምዕራፍ ከ100 ሚሊዮን ብር በሚልቅ ወጪ እየተከናወነ ያለው የ2.34 ኪሎ ሜትር የኮሪደር ልማት ስራ በክልሉ ርዕሰ መስተዳድር በሚመራ ልዑክ ተጎበኘ። ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ቀሪ ስራዎች የጥራት ደረጃቸውን ጠብቀው በአፋጣኝ በሚጠናቀቁበት ሁኔታ ላይ የሥራ መመሪያም ሰጥተዋል። ክፍል ያለው በጉብኝቱ ወቅት የተገኙት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ ስራው ስላለበት ሁኔታ ለርዕሰ መስተዳድሩ ገለጻ አድርገውላቸዋል። የከተማ ማዘጋጃ ቤት ስራ አስኪያጅ አቶ በረከት ወልዴ እንደገለጹት በሁለተኛው ዙር የኮሪደር ልማት ስራ 2.34 ኪሎ ሜትር የሚሸፈን ሲሆን አሁን ላይ 75 በመቶ መጠናቀቁን ገልጸው ቀሪውን ስራ በቀጣዩ ሳምንት በማጠናቀቅ ለካፈቾች አዲስ ዓመት ማሽቀሮ ለማድረስ እየተሰራ መሆኑን ገልጸዋል። የዚሁ አካል የሆነውና 46 ሚሊዮን ብር ይፈጃል የተባለው የኤሌክትሪክ መስመር ዝርጋታና ደረጃውን የጠበቀ የመንገድ መብራት ወይም ስማርት ፖል ተከላ ስራን ለማከናወን ከቦንጋ ፖሊቴክኒክ ኮሌጅ ጋር ውል መገባቱን አብራርተዋል። ስራው ያለበትን ደረጃ የጎበኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በመጀመሪያው ምዕራፍ የኮሪደር ልማት ስራ የተስተዋሉ ጉድለቶችን በማረም በሁለተኛው ምዕራፍ የተሻለ አፈጻጸም ላይ ማድረስ መቻሉን ተናግረዋል። የኮሪደር ልማት ስራው ለከተማዋ ገጽታ ውበት ያላበሰ ከመሆኑም በላይ ለበርካቶች የሥራ ዕድል መፍጠሩንም ጠቅሰዋል። ግንባታቸው ሙሉ በሙሉ በተጠናቀቀባቸው አንዳንድ አካባቢዎች በግንባታ ተረፈ ምርት ምክንያት ለእግረኛና ተሽከርካሪ ምቹ ያልሆነውን አካባቢ ፈጥኖ ማጽዳት እንደሚገባም ርዕሰ መስተዳድሩ ዶክተር ኢንጂነር ነጋሽ ዋጌሾ አስገንዝበዋል። ርዕሰ መስተዳድሩ ዶክተር ኢንጂነር ነጋሽ ዋጌሾ ቀሪ ስራዎች የጥራት ደረጃቸውን ጠብቀው በአፋጣኝ በሚጠናቀቁበት ሁኔታ ላይ የሥራ መመሪያ ሰጥተዋል። በዚሁ የግንባታ ሂደት ምልከታ ወቅት የክልሉ ከፍተኛ የሥራ ኃላፊዎችን ጨምሮ የከፋ ዞን የመንግስት ዋና ተጠሪው አቶ አጥናፉ ኃይሌና የቦንጋ ከተማ አስተዳደር የሥራ ኃላፊዎችና ሌሎች ተገኝተዋል። የካፈቾ ብሔር ዘመን መለወጫ በዓል ማሽቀሮ በ18ቱ የከፋ ነገስታት መካነ መቃብር ሾሻ ሞጎ መስከረም 10 ቀን 2018 ዓ.ም እንደሚከበር ተገለጸ። የጠሎ ወረዳ ዋና አስተዳዳሪ አቶ አትሴ እሸታቸው በወረዳ ደረጃ የሚደረገውን የ2018 የካፈቾ ብሔር ዘመን መለወጫ በዓል አከባበር አስመልክተው በወረዳው መግለጫ ሰጥተዋል። ዋና አስተዳዳሪው የካፈቾ ብሔር ዘመን መለወጫ በዓል ማሽቀሮ በወረዳ ደረጃ ለማክበር አስፈላጊው ቅድመ ዝግጅት ሲካሄድ መቆየቱን ተናግረዋል። በጠሎ ወረዳ የአማ ቀበሌ በሚገኘው የካፈቾ ነገስታት መካነ መቃብር ሾሻ ሞጎ በሚደረገው በዓል የታሪክ ባለቤት በሆነው በመላው ካፈቾ ማህበረሰብ እንዲከበር በርካታ ስራዎች ሲሰሩ መቆየታቸውን የገለጹት አቶ ትርሴም በስፍራው በርካታ የብሔሩ ተወላጆችና እንግዶች እንደሚታደሙ ከወረዳው መንግስት ኮሚኒኬሽን ያገኘነው መረጃ ያመለክታል። በስተመጨረሻም እንኳን ለ2018 የካፈቾ ብሔር ዘመን መለወጫ በዓል በሰላም አደረሳችሁ በሚል መልእክት ያስተላልፉት ዋና አስተዳዳሪው መላው የብሔሩ ተወላጆችና እንግዶች በስፍራው ተገኝቶ በጋራ እንዲያከብሩም ጥሪ አስተላልፈዋል። የህዳሴ ግድብ መጠናቀቁን በማስመልከት በአውራዳ ከተማ አስተዳደር ሰላማዊ ሰልፍ ተካሄደ። በሰልፉ ከተሳተፉት መካከል ያነጋገርናቸው አስተያየት ሰጪዎችም ግድቡ ዳግማዊ አድዋችን ነው ብለዋል። ዘገባው የባልደረባችን በላቸው በላይ ነው። ቤተልሔም ምሩ እንደሚከተለው ታቀርበዋለች። ህዳሴ ግድብ መጠናቀቁን በማስመልከት በአውራዳ ከተማ አስተዳደር ሰላማዊ ሰልፍ ተካሂዷል። በከተማ አስተዳደሩ ስር የሚገኙ ነዋሪዎች ታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቁን በማስመልከት የተሰማቸውን ደስታ አደባባይ በመውጣት በሰላማዊ ሰልፍ ገልጸዋል። የአውራዳ ከተማ አስተዳደር ከንቲባ አቶ ታረቀኝ ኃይሌ በድጋፍ ሰልፉ ላይ እንደተናገሩት ታላቁ የኢትዮጵያ ህዳሴ ግድብ በተባበረ ክንዳችን እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ብርቱ ክትትል በመመረቁ እንኳን ደስ አላችሁ ብለዋል። ይህም ለመላው ኢትዮጵያውያን ዳግማዊ የአድዋ ድል ቀን ነው ሲሉም ተናግረዋል። ባንዳዎችና በባዳዎች ጣልቃ ገብነት ከሀገር ጥቅም ይልቅ በግል እና በብሔር ጥቅም ምክንያት ሲስተጓጎል የቆየው የህዳሴ ግድብ ምረቃ በዓል ወይም ዳግማዊ አድዋ ድል ቀን እንኳን አደረሳችሁ፣ እንኳን ደስ ያላችሁ። ዋማ እምርቶቴ እንደምታወቀው ታላቁ የህዳሴ ግድብ በተባበረ ኢትዮጵያውያን ክንድ የተገነባ ታላቅ ፕሮጀክት ነው። በዚህ ፕሮጀክት አሻራውን ያላሳረፈ ኢትዮጵያዊም ሆነ ትውልደ ኢትዮጵያዊም የለም። ተማሪዎች፣ ወጣቶች
እናቶች፣ አባቶች፣ የሃይማኖት ተቋማት ሰራተኞች ተቋም የጋራ አሻራ በማሳረፍ ያዩት ዳግማዊ አድዋ ነው። እንኳን ደስ ያላችሁ። ከንቲባው አክለው ግድቡ እኛ ኢትዮጵያውያን ጀምረን የማንጨርሰው ፕሮጀክት እንደማይኖር በተግባር ያየንበት ፕሮጀክት ነው ሲሉ ገልጸዋል። የከተማ ነዋሪዎች ግድቡ እንዲጠናቀቅ ቦንድ ከመግዛት ጀምሮ የተለያዩ ድጋፎችን ሲያደርጉ መቆየታቸውን ያነሱት ከንቲባው በግድቡ የታየው አንድነት በሌሎች ሀገራዊ የልማት ፕሮጀክቶችም ተጠናክሮ መቀጠል እንዳለበት አሳስበዋል። ታላቁ የኢትዮጵያ ህዳሴ ግድብ የውጭ ጫናን ተቋቁሞ በራስ አቅም መስራት እንደሚቻል ያሳየ ነው ያሉት ከንቲባው ግድቡ የኢትዮጵያን የላብ የደምና እንባ ጠብታ ውጤት መሆኑን አስገንዝበዋል። የግድቡ መጠናቀቅ ለኢትዮጵያ ኢኮኖሚ እድገት ያለው ጠቀሜታ የጎላ መሆኑን በማንሳት ይህም የማንሰራራት ጉዞ ጅማሮ መሆኑን አቶ ታረቀኝ ተናግረዋል። ኢትዮጵያ ህዳሴ ግድብ የእያንዳንዱ ኢትዮጵያን የላብና የደም ጠብታ ያረፈበት የኢትዮጵያ የማንሰራራት ዘመን ያሳየንባቸው ነው። ኢትዮጵያ ለሀገር ብልጽግና ማረጋገጥ ያላቸውን ጽኑ አቋም ካላቸው ላይ ቀንሰው በመስጠት ህብረታቸውን፣ ፍቅራቸውን ያሳዩበት እና አባይ ግንድ ይዞ ይዞራል የሚባል ንግግር ያስቀረንበት ነው። እንኳን ደስ ያላችሁ። የህዳሴ ግድባችን የማንነታችን የአብሮነታችን እና የይቻላል መንፈስና የወል ትርክት በመላበስ ያሳየነው ድል ነው። ኢትዮጵያን ያለማንም ድጋፍ እና እርዳታ ታላቁን የህዳሴ ግድብ እውን በማድረግ ዜጎችን ከጨለማ ወደ ብርሃን ከማሻገር ባለፈ ሀገራዊ ብልጽግናን ትልቅ መሰረት የጣለ ይህ ስኬት ነው። ኢትዮጵያውያን ያለማንም ድጋፍና እርዳታ ታላቁን የኢትዮጵያ ህዳሴ ግድብ እውን በማድረግ ዜጎችን ከጨለማ ወደ ብርሃን ከማሸጋገር ባለፈ የኢትዮጵያን ብልጽግና ጉዞ ለማፋጠን ሚናው የጎላ መሆኑን አቶ ታረቀኝ ጠቁመዋል። የቀይ ባህር በር ጥያቄያችን የምቾትና የቅንጦት አይደለም ያሉት ከንቲባው ታሪካዊ ስኬቶቻችንን ስንቅ በማድረግና የውስጥ አንድነታችንን በማጠናከር የቀይ ባህር በር የማግኘት ጥያቄያችን በተባበረ ክንድ ማስቀጠል አለብን ብለዋል። በተመሳሳይ መልኩ ህዳሴ ግድብ የአንድነት፣ የአብሮነት እና የወል ትርክት ኃይልን አቅምን ያሳየ ነው። ታሪካዊ ስኬቶቻችንን ስንቅ በማድረግ በሀገር ጉዳይ ላይ የአንድነት፣ የአብሮነት እና የውስጥ አንድነትን በማጠናከር የወል ትርክታችንን በማጽናት የቀይ ባህር በር ማግኛ ጥያቄያችንን በተባበረ ክንድ የምናስቀጥል ይሆናል። በድጋፍ ሰልፉ ላይ የተሳተፉት የአውራዳ ከተማ ነዋሪዎች በዚሁ ጊዜ እንዳሉት የሁሉም አሻራ ያረፈበት ታላቁ የኢትዮጵያ ህዳሴ ግድብ በመጠናቀቁ መደሰታቸውን ተናግረዋል። ከኢትዮጵያ ጎን መሆናችንን ስለማሳወቅ ነው እዚህ ወጣ ነው። በጣም ደስ የሚል ነው። አገራዊ ሀሳብ ስለሆነ ከልብ የሚመሰገን ነው። በታላቁ የኢትዮጵያ ህዳሴ ግድብ ላይ ባለፉት ዓመታት ያሳየነው ተሳትፎ በሌሎች ሀገራዊ የልማት ፕሮጀክቶችም በመድገም የሀገራችንን ብልጽግና ለማፋጠን ዝግጁ ነን ብለዋል። ጎን መሆናችንን ለማሳወቅ ነው የወጣ ነው። ከዚህ የሚቀጥል ልማት ካለን ለመሳተፍም የሚከፈል መስዋዕት ለመክፈልም ዝግጁ ነን። ደስ ብሎናል። እንደ ሀገር እንደ ኢትዮጵያ ምን ነገር ነው። በድጋፍ ሰልፉ ላይ የከተማ አስተዳደር አመራሮች፣ የመንግስት ሰራተኞች፣ ነጋዴዎችና የሁሉም ቀጠና ነዋሪዎች ተሳትፈዋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቁን ተከትሎ ካፋ ዞን የተለያዩ ወረዳዎች እየተደረገ ያለው ሰላማዊ ሰልፍ በቀጣዮቹ ቀናትም በተለያዩ መዋቅሮች እንደሚቀጥል ይታወቃል። ታላቁ የኢትዮጵያ ህዳሴ ግድብ ለምረቃ መብቃቱን በማስመልከት የቢጣ ገነት ከተማ ነዋሪዎች ህዝባዊ የድጋፍ ሰልፍ በማድረግ ደስታቸው ገልጸዋል። በድጋፍ ሰልፉም ነዋሪዎች እንደገለጹት የህዳሴን ግድብ ተባብረን እንዳጠናቀቅ ነው ሁሉ የባህር በርን ጨምሮ ሌሎች ሜጋ ፕሮጀክቶች ተጀምረው እስከሚጠናቀቁ ከመንግስት ጎን ነን በማለት ቃል ገብተዋል። ነዋሪዎቹ የተለያየ ግድቡን መጠናቀቅ ተከትሎ ደስታቸውን የሚገልጽና ለቀጣይ ስራ የሚያጀግኑ መፈክሮችን በመያዝ በከተማይቱ ተዘዋውረው ደስታቸው ገልጸዋል። በእለቱም የከተማይቱ ታዳጊ ማዘጋጃ ቤት ስራ አስኪያጅ አቶ ተረፈ ተክሌ፣ የቢጣ ገነት ቀበሌ አስተዳዳሪ አቶ ግርማ ማሞ እንዲሁም ወጣቶች፣ በተለያዩ ማህበራዊ መሰረት የሚገኙ ነዋሪዎች በድጋፍ ሰልፉ ተገኝተዋል። መሰል የድጋፍ ሰልፎች በወረዳና በሁሉም ቀበሌዎች እንደሚካሄድም ተገልጿል። ዘገባው የወረዳው የመንግስት ኮሚኒኬሽን ነው።
የታላቁ የኢትዮጵያ ህዳሴ ግድብ የከፍታችን ማማ የጥንካሬያችን ምሰሶ ነው ሲሉ አንዳንድ የጨና ወረዳ ነዋሪዎች ተናገሩ። በወረዳው ሁሉም ቀበሌ መዋቅሮች የታላቁ የኢትዮጵያ ህዳሴ ግድብ መመረቁን አስመልክቶ የህዝባዊ ድጋፍ ሰልፍ ተካሂዷል። በሀገር ደረጃ በተለያዩ አካባቢዎች ታላቁ የህዳሴ ግድብ መመረቁን በድል መጠናቀቁ ነዋሪዎች ሰላማዊ ሰልፎችን በማድረግ ድጋፋቸውን ከማረጋገጥ ባሻገር የውስጥ ደስታቸውንም እየገለጹ ይገኛሉ። በተመሳሳይ መልኩ በከፋ ዞን ጨና ወረዳ በሁሉም ቀበሌና መዋቅሮች የተለያዩ መፈክሮችንና መሪ ቃሎችን አንግበው የወረዳ ነዋሪዎች የድጋፍና የደስታ ድምጻቸውን አሰምተዋል። ታላቁ የህዳሴ ግድብ የመቻል አቅማችንን ያረጋገጥንበት ነው ሲሉም በመፈክራቸው አሰምተዋል። ኢትዮጵያ ማቀድ ማስጀመርና የጀመረችውን በራስ አቅም ማጠናቀቅ እንደምትችል ማሳያ ነው ሲሉም ተደምጠዋል። ዘገባው የባልደረባችን ታድሶ ልስመት ነው። አሁንም ከህዳሴ ዜና ሳንወጣ ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን የመንፈስ ጥንካሬ የታየበት ታላቅ ገድል ነው ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የህዳሴ ግድቡ መጠናቀቁን አስመልክቶ ኢትዮጵያ ትችላለች፣ በመተባበራችን ችለናል በሚል መሪ ቃል የአዲስ አበባ ነዋሪዎች ታላቅ የድጋፍ ሰልፍ በመስቀል አደባባይ አካሂደዋል። ከፋና ብሮድካስቲንግ ለተገኘ ዘገባም እንደሚከተለው ይቀርባል። በድጋፍ ትዕይንቱ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። በድጋፍ ሰልፉ ላይ መልእክታቸውን ያስተላለፉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ታላቁ የኢትዮጵያ ህዳሴ ግድብ ብዙ ትርጉም ያለው መሆኑን ገልጸዋል። ግድቡ የኢትዮጵያውያን የመንፈስ ጥንካሬ የታየበት ታላቅ ገድል መሆኑን አንስተዋል። የህዳሴ ግድብ ህዝባዊ ኃይሉ ብርቱ፣ ተግባሩም ግዙፍ መሆኑን ጠቅሰው የእንችላለን ማሳያ ነው ብለዋል። የህዳሴ ግድብ የስራ ታላቅነት፣ የመሪነት ብቃት፣ የህዝብ አንድነት የታየበት መሆኑንም ገልጸዋል። የእድገት ግስጋሴ ያለ ኤሌክትሪክ ኃይል የማይታሰብ መሆኑን የተረዳ ትልቅ ስራ ሲሉም ገልጸውታል። ህዳሴ ከኢትዮጵያውያን ለኢትዮጵያውያን የተሰጠ ውድ ሀብት ነው ያሉት ፕሬዝዳንቱ ለኢትዮጵያ እናቶች የዘመናትን ምላሽ የሰጠ ፕሮጀክት መሆኑን አንስተዋል። በህዳሴ ግድብ ሂደት ሁሉ ተሳትፎ ላደረጉ አካላት ምስጋና ያቀረቡ ሲሆን በተለይም የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዋጽኦ ምስጋና የሚገባው ነው ብለዋል። አሁን ደግሞ ከህዳሴ ወጣ ወዳሉ መረጃዎች ስንሻገር በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሚገኙ ሁሉም አካባቢዎች የ2018 ዓ.ም የትምህርት ዘመን የመማር ማስተማር ሂደት መስከረም 5 ቀን 2018 ዓ.ም በይፋ እንደሚጀመር የክልሉ ትምህርት ቢሮ አስታወቀም። በምክትል ርዕሰ መስተዳድር ማህበር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አልማው ዘውዴ አጀማመሩን አስመልክቶ መግለጫ ሰጥተዋል። እንደ ኃላፊው ገለጻ የትምህርት ዘመኑ ስኬታማ ለማድረግ በክረምቱ ራስ ሰፊ የቅድመ ዝግጅት ስራዎች ተከናውነዋል ብለዋል። በዝግጅቱ ወቅት የትምህርት ቤቶችን ለመማር ማስተማር ምቹ ከማድረግ ጀምሮ ለመምህራንና ለርዕሰ መምህራን የሰጠው የአቅም ግንባታ ስልጠና የዘንድሮን የትምህርት ሂደት ጥራት ያለው ለማድረግ ወሳኝ ድርሻ እንደሚኖረው አቶ አልማው አብራርተዋል። በመሆኑም በሁሉም መምህራንና ተማሪዎች መስከረም 5 ቀን 2018 ዓ.ም የሚጀምረው ሁሉም በትምህርት ገበታቸው ላይ ተገኝተው በወጣው የጊዜ ሰሌዳ መሰረት ትምህርት እንዲጀምሩ ቢሮው ጥሪውን አስተላልፏል። ወላጆችም ልጆቻቸውን በወቅቱ ወደ ትምህርት ቤት በመላክና አስፈላጊውን ክትትል በማድረግ ሀገራዊ ኃላፊነታቸውን እንድትወጡ ሲሉ አቶ አልማው ጥሪያቸውን በዚህ ጊዜ አስተላልፈዋል ሲል የዘገበው የደቡብ ምዕራብ ሚዲያ ኔትወርክ ነው። በሀገር ደረጃ ለሚጀምረው የ2018 በጀት ዓመት የመማር ማስተማር ስራ ለማስጀመር ቅድመ ዝግጅት መጠናቀቁን የከፋ ዞን ጨና ወረዳ ትምህርት ጽሕፈት ቤት አስታወቀም። የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ደመቀ ዘውዴ እንዳስታወቁት በወረዳው አንደኛና ሁለተኛ ደረጃ ጨምሮ 34 ትምህርት ቤቶች መኖራቸውን ተናግረዋል። ተጨማሪ ያለን እንደ ኃላፊው ገለጻ በ34ቱም ትምህርት ቤቶች በ2018 የትምህርት ዘመን ከአንደኛ እስከ 12ኛ ክፍል 10684 ወንድና 7611 ሴት በድምሩ 18295 ተማሪዎችን መዝግቦ ወደ ትምህርት ገበታ ለማስገባት ታቅዶ እስካሁን 12452 ተማሪዎች የተመዘገቡ መሆናቸውን ገልጸዋል። በሌላ በኩል 2398 ቅድመ መደበኛ ተማሪዎች የተመዘገቡ መሆናቸውን ያስታወሱት አቶ ደመቀ አክሎም 815 ጎልማሶች የተመዘገቡ መሆናቸውን አስገንዝበዋል። በተለየ መልክ ቅድመ አንደኛ ደረጃ ተማሪዎች ከአንድ ትምህርት ቤት 170 ህጻናት በማስፋፊያ ጣቢያ መመዝገባቸውን ጠቁመዋል። ኃላፊው አያይዘውም በትምህርት አጀማመሩ ላይ መንጠባጠቦች እንዳይኖሩ ከባለድርሻ አካላት ጋር ከመወያየትን ባሻገር የመምህራን ምደባ፣ የክፍለ ጊዜ ድልደላ፣ የግቢ ጽዳት፣ አጥር መጠገን፣ መንገድ ማስተካከልን ጨምሮ አስፈላጊ ቅድመ ዝግጅቶች ተደርገዋል ነው ያሉት። የትምህርት ተግባርን ለማሳለጥ የወረዳ መንግስት ከባለድርሻ አካላት ጋር በመቀናጀት አስፈላጊ ስራዎችን እየሰራ ይገኛል ያሉት የጨና ወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያም ናቸው።
ዋና አስተዳዳሪው አክለውም እንደ ሀገር መስከረም 5 2018 ዓ.ም ለሚጀምረው የመማር ማስተማር ተግባር ውጤታማነት ላይ የወረዳና የቀበሌ ባለድርሻ አካላት ውይይትና የስራ ድርሻ የተሰጠበት መሆኑን ገልጸዋል። በወረዳው ባሉት ሁሉም ትምህርት ቤቶች የወረዳ ተመዳቢ አመራሮች፣ የቀበሌ አመራሮች፣ ባለሙያዎች፣ መምህራን፣ ርዕሰ መምህራን፣ ሱፐርቫይዘሮች፣ የሀገር ሽማግሌዎችና ሃይማኖት አባቶች በተገኙበት በድምቀት ይጀመራል ብሏል። አፈጻጸሙ በጠንካራ ኮማንድ ፖስት ስርዓት ክትትል የሚደረግ መሆኑን ያከሉት ዋና አስተዳዳሪው የተማሪ ቤተሰቦች፣ የመምህራን አካላት፣ በየደረጃ ያሉ አመራሮች፣ ሌሎች ባለድርሻ አካላት የተሰጣቸውን ኃላፊነት በባለቤትነት ስሜት እንዲወጡም ጥሪ አቅርበዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከክፋ ቴሌቪዥን ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ከቀሪ ክፋ ቴሌቪዥን ፕሮግራሞች ጋር እንድትቆዩ የጋበዝኩ ዜናዎቹን እየመራው ፍጹም ሹመብላችሁ ቆየው። ሰላም